ስትታመም ማን መድኃኒት ገዛል? ማን ፈለገ? ማን እግዚአብሔር ይማር አለ? የሰው እጅ ላይ አልወደቅን ወገኖቼ። አንድ የሚያሳርፍ ቃል ከኔ ጋር ትላላችሁ። የዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ እንዲህ አለ የክብር ባለቤት ማንም አለ። እስቲ ማንም በሉ ከእጄ አይነጥቃችሁ። አትነጠቁም። ጠላት አይነጥቃችሁም። እናንተ በመድኃኒዓለም እጅ ስላላችሁ ዲያብሎስ አይነጥቃችሁም። ተንኮለኛ አይነጥቃችሁም። አስማተኛ አይነጥቃችሁም። ነገረ ሰሪ አይነጥቃችሁም። እኛን ሲገፉን ኖረዋል። ያልወደቅንላቸው የያዘን አማኑኤል ስለሆነ ነው። የያዘን መድኃኒዓለም ስለሆነ ነው። የያዘን ኤልሻዳይ ስለሆነ ነው። የያዘን አዶናይ ስለሆነ ነው። የማይጥለው እጁ የማይዝለው እጁ በክንዶቹ አረገን፣ በጉያው አስገባን፣ በእቅፉ አደረገን። ከመድኃኒዓለም የተሻለ እቅፍ ምን አለ? ከሱ የተቻለ እጅ ምን አለ? እጁ ምሕረት አለው። እስቲ እጁ ምሕረት አለው በሉ። እጁ ሰላም አለው በሉ። እጁ በረከት አለው በሉ። እጁ ይቅርታ አለው በሉ። ክብር ምስጋና በእጁ ላረጋችሁ ለመድኃኒዓለም ይሁን። አዎ በእጁ አደረገን።